Imagine every time analyze ሰርታችሁ ፐርፌክት የሚባለውን ትሬድም ቴክ አድርጋችሁ ፕራይስ ስፓይክ አድርጎ የእናንተን ስቶፕ ሎስ ቴክ ካደረገ በኋላ ፉል ታርጌት ያደረጋችሁትን ሌቭል ሂት ያደርጋል። ያ ራንደም ሙቭመንት አይደለም። that is how the market move። እናም በዚህ ሙቭመንት ውስጥ አንድ ወሳኝ ወርድ አለ። እሷኛዋ ወሳኝ ወርድ የዚህን ሁሉ ሙቭመንቶች አኳየር የምታደርግ ነች። እናም በዛሬ ቪዲዮአችን ስለዚህ ኪወርድ በደንብ አድርገን የምናየው ይሆናል። በዚህ ኪወርድ ደግሞ ተጠቅመን ከሎስ ይልቅ ወደ ፕሮፊት ቼንጅ የምናደርግበትን ወይ የምናየውም ይሆናል። Hey everyone, welcome back to the channel. ቻናላችን አዲስ ከሆናችሁ የተለያየ አይነት የትሬዲንግ ቲፖች፣ ማይንድሴት፣ ስትራቴጂ እና ሪል ማርኬት ብሬክዳውንን ፕሪፔር እያደረግን እናንተ ሃርደርሊ ሳይሆን ስማርትሊ ትሬድ እንድታደርጉ የሚያግዝና ከእናንተ ጋር ኮኔክት የምናደርግበት የኦፊሻል ዩቲዩብ ቻናላችን ነው። በዛሬ ቪዲዮአችን ደግሞ ሊኩዊዲቲ ምን ማለት እንደሆነ፣ እንዴት ማርኬቱ ላይ ዩዝ እንዳለው እናም ሊኩዊዲቲ ግራቦች እና የመሳሰሉ ነገሮችን ስፓት እያደረግን ከስማርት መኒዎች ጋር እንዴት ትሬዶችን ስማርት በሆነ ዌይ ቴክ እንደምናደርግ በደንብ የምናየው ይሆናል። እናም እስከ ቪዲዮ መጨረሻ ድረስ አብራችሁ መሆናችሁን አትርሱ። ሌትስ ጌት ቱ ኢት። ወደ ቶፒካችን ዳይሬክትሊ ከመግባታችን በፊት አንድ እንድታውቁልኝ የምፈልገው ኮንሰፕት አለ which is liquidity። liquidity ምን ማለት ነው? liquidity is a fuel of market ነው። ይህ ምን ማለት ነው? ማርኬቱ እያንዳንዱ ጊዜ ሙቭ በሚያደርግበት ሰዓት ሪስፔክት የሚያደርገው ሊኩዊዲቲ እና ኢምባላንስ ነው አይደለ? ስለዚህ ማርኬት ላይ እንደ ፊውል ሆኖ የሚያገለግለው አንዱ ኢንስትሩመንት ነው ማለት ነው። ለምሳሌ አንድ መኪና ሙቭ ነው ወይም ደግሞ እንቅስቃሴ ለማድረግ ዲዝል እንደሚያስፈልገው ሁሉ ማርኬትም ሊኩዊዲቲ ያስፈልገዋል ማለት ነው። ስለዚህ ለዛ ነው a fuel of market የተባለው። the next one, it allows big players like banks and institutions to buy and sell large position። በጣም ላርጅ ፖዚሽን በቢሊየን በሚሊየን የሚቆጠሩ ፖዚሽኖችን ራን ለማድረግ ሊኩዊዲቲ ፕሮቫይድ ይደረግላቸዋል። እናም ሊኩዊዲቲን ደግሞ እነሱን ትልቅ ላርጅ ፖዚሽኖችም ራን እንዲያደርጉ ይፈቅድላቸዋል፣ ደግሞ ያግዛቸዋል ማለት ነው። ስለዚህ እነዚህ ባንክ ኢንስቲትዩሽኖች ደግሞ እንዴት ነው ራን የሚያደርጉት በምን አኳያ ነው የሚለውን ደግሞ ትሪኩ እዚህ ጋር ነው የምናገኘው። our stop loss and pending orders are the liquidity። የኛ ስቶፕ ሎስ እና ፔንዲንግ ኦርደር ለላርጅ ኢንስቲትዩሽኖች እንደ ሊኩዊዲቲ ሆኖ ነው፣ በዛ ወይ ሊኩዊዲቲ ሆኖ ፕሮቫይድ ይደረግላቸዋል። ይሄንን ላርጅ ፖዚሽን ደግሞ ማርኬቱን ፋስትሊ ሙቭ ማድረግ ሳይጠበቅባቸው ራን ማድረግ ይችላሉ ማለት ነው። ለምሳሌ የኛ ስቶፕ ሎስ እና ፔንዲንግ ኦርደር እንዴት ነው ሬስት የሚያደርገው? የት ላይ ነው ሬስት የሚያደርገው ካልን ደግሞ it rests below lows and above highs ማለት ነው። ስለዚህ እዚህ ጋር ሬስት ያደረገ ሰም ሊኩዊዲቲ አለ። እሱኛው ሊኩዊዲቲ ምንድነው የሚደረገው? ይሄኛው ሊኩዊዲቲ ቴክ ይደረጋል፣ then ዳምፕ ነው ያደረገው ማርኬቱ አይደለ? በባይ አሁን በሴል ነው። ባይ ሴናሪዮ ላይ ደግሞ ስናየው it takes the low then up on this way ሊኩዊዲቲ ወርክአውት ያደርጋል ማለት ነው። እናም በእንደዚህ ሴናሪዮ ስማርት መኒ እንዳልኳችሁ ባንክ እና ኢንስቲትዩሽኖች ኦርደራቸውን ፊል የሚያደርጉት on this position ላይ ነው። next, types of liquidity ላይ ሁለት ሜን የሚባሉ የሊኩዊዲቲ አይነቶች አሉ። the first one is external liquidity, the second one is internal liquidity። external liquidity obviously swing highs and swing lows ማለት ነው። እናም እነዚህ ስዊንግ ሃይስ እና ስዊንግ ሎስ ሪቴል ትሬደሮች ሞስት ኦፍ ታይም ስቶፕ ሎሳቸውን ሴት የሚያደርጉበት ነው። እናም ኢንስቲትዩሽናል ትሬደሮች ደግሞ ምንድነው የሚያደርጉት? እዛ ሌቭል ላይ ያሉትን ስቶፕ ሎሶች ኢዚሊ ማኒፑሌት ለማድረግ ይጠቀሙበታል። the next one is internal liquidity። ኢንተርናል ሊኩዊዲቲ ላይ ደግሞ ሆልድ የሚያደርጉት ምንድናቸው? ኢንሳይድ the range ኦር ደግሞ ስትራክቸር ላይ ነው። ስለዚህኛው ኢንተርናል ሊኩዊዲቲ ላይ ስሞለር ሃይስ ኤንድ ሎስ ነው ፎርም የሚያደርጉት ኢንሳይድ the range ማለት ነው። እናም እነዚህ ደግሞ ፎርም የሚያደርጉት ማርኬቱ ሞስት ኦፍ ዘ ታይም ኮንሶሊዴት ሲያደርግ ሬንጆችን ኦከር ሲያደርግ ነው ስሞል ሃይስ እና ሎስ ፎርም የሚያደርጉት ማለት ነው። እነዚህ ስሞል ሃይስ እና ሎስ ደግሞ ማን ናቸው ከተባለ ኢኳል ሃይስ ኤንድ ሎስ፣ ትሬንድ ላይን ሊኩዊዲቲ፣ ሬንጅ ኮንሶሊዴት ሲያደርግ ሞስት ኦፍ ዘ ታይም ኦከር የሚያደርገው ሬንጅ ነው። ስለዚህ እነዚህኞቹ ኢንተርናል ሊኩዊዲቲ ውስጥ ይካተታሉ ማለት ነው። ኢንስቲትዩሽኖች ወይ ደግሞ ስማርት መኒዎች ሁለቱንም መጠቀም ይችላሉ፣ ኢንተርናልንም ኤክስተርናልን። ስለዚህ እንዴት ነው የሚጠቀሙት ካላችሁኝ፣ መጀመሪያ ኢንተርናል ሊኩዊዲቲን ግራብ ካደረገ በኋላ ወደ ኤክስተርናል ሊኩዊዲቲ ኤም አድርጎ ማድረግ ኦር ደግሞ ቫይስ ቨርሳ which means ኤክስተርናል ሊኩዊዲቲ ቴክ አድርጎ then it aims to go to internal liquidity ማለት ነው። then እነሱን ፎርም ካደረጉ በኋላ ፕራይስ ፖዚሽናቸውን
ፊል ያደርጋሉ። አፍተር ዳት the real movement ቢግን የሚያደርግበት ዌይ ነው ማለት ነው። ሊኩዊዲቲ እንዴት ነው ወርክ የሚያደርገው? ፕራይስ does not just move randomly, it moves toward liquidity። ምን ማለት ነው ይሄ? ፕራይስ randomly አይደለም ሙቭ የሚያደርገው፣ it needs liquidity and imbalance ብያቸዋለሁ አይደል? ስለዚህ ሁል ጊዜም ፕራይስ ኤም የሚያደርገው እነዚህን ሁለት ነገሮች ነው፣ ሊኩዊዲቲ እና ኢምባላንስ። ስለዚህ ሊኩዊዲቲን ቱዋርድ አድርጎ ነው ፕራይሱ ሙቭ የሚያደርገው። whenever stop loss and pending orders are setting, price get drawn there። ምን ማለት ነው ይሄኛው? ስቶፕ ሎሳችን እንዳልኳችሁ ኦልድ አባቭ ሃይስ ኤንድ አባቭ ሎው ላይ ነው ሴት የሚያደርገው ብያቸዋለሁ። ስለዚህ እነሱ ስቶፕ ሎሳችን እና ፔንዲንግ ኦርደራችን ሴት የሚያደርጉበት ጠቅላላ ሊኩዊዲቲ ነው። እናም ሊኩዊዲቲ ያለ ደግሞ ማለት ፕራይስ ኤቭሪ ታይም ወደዛ ሪች የማድረግ ቢግ ቻንስ አለው ማለት ነው። Institutions push price to those areas to fill their massive orders, and once they have done, the real move begins. ይሄኛው ኮንሰፕት ደግሞ ምን ማለት ነው? ኢንስቲትዩሽኖች እነሱ ሊኩዊዲቲ ፕሮቫይድ ተደርጎላቸው ቴክ ካደረጉ በኋላ የእነሱ ማሲቭ ኦርደራቸውን ፊል ያደርጋሉ። የእነሱ ማሲቭ ኦርደር ፊል ያደርጋሉ። አፍተር ዳት እሱኛው ልክ እንዳለቀ the real move ቢግን ያደርጋል ማለት ነው። ሊኩዊዲቲ ከወሰዱ በኋላ የእነሱ ትልቁ ሙቭ ቢግን ያደርጋል። that's how liquidity works. ፈርስት የኛ ስቶፕ ሎስ እና ፔንዲንግ ኦርደር ላይ ፕራይስ ኤም ያደርግና ሙቭ ያደርጋል። ደን እዛ አካባቢ ላይ ሊኩዊዲቲ ኢንስቲትዩሽኖች ቴክ ያደርጋሉ። ፕሮቫይደር ተደርጎላቸው ማሲቭ ኦርደራቸውን ፊል ካደረጉ በኋላ the real movement begins። ለምሳሌ እዚህ ጋር እንደምታዩት ማርኬቱ ምንድን ነው ያደረገው? አፕ ሰራ፣ ደን ዳምፕ አደረገ። ሶ ሞስት ኦፍ ታይም እዚህኛው ጋር ነው አብዛኞቻችን ስቶፕ ሎሳችን የምናደርገው። ኢንትሪያችን እዚህ አድርገን ስቶፕ ሎሳችንን አባቭ ሃይ ላይ የምናደርገው ማለት ነው። then ማርኬቱ ምን አደረገ? ሪች አደረገው ይሄ ሌቭል። then it takes out this level liquidity ቴክ አደረገው which is fake breakout ኦከር አደረገ። እኛ ደግሞ እንደ ሲአርቲዎች ምንድነው የምንለው? ተርትል ሱፕ እንለዋለን። ፌክ ብሬክአውትን ኦከር አደረገ which is እዚህ ጋር ይሄኛውን ሌቭል ብሬክ ሲያደርግልን ብሬክ ኤንድ ሪትሬስ ትሬደሮች ይሄኛውን ለባይ ነው የሚያዩት አይደል? ሪትሬስ then አፕ አድርጎ ይሄዳል ብለው ነው ኤክስፔክት የሚያደርጉት። ስለዚህ የእነሱ ስቶፕ ሎስ ኦብቪየስሊ እዚህኛው ሌቭል ላይ የሚሆነው then የእነሱንም ስቶፕ ሎስ ቴክን አውት ይደረጋል። ቱ ሳይድ ኦፍ ማለት ነው። it takes this side liquidity and ይሄኛውንም ያለው liquidity ቴክ ካደረገ በኋላ the real movement ፊል አድርጎ ይጀምራል ማለት ነው። this is how it works liquidity። our next step ያወራነው ጠቅላላ ቶፒክ ወደ ፕራክቲስ አመጣችሁ ስፖት የምታደርጉበትን ቶፒክ ነው የምናወራው። ስለዚህ how to spot liquidity እንዴት ነው ስፖት የምናደርገው የሚለውን በደንብ ነው የማሳያችሁ። the first one look for equal highs and equal lows። ኢኳል ሃይስ እና ኢኳል ሎስን በደንብ ተመልከቱ ብያለኝ። ቢካዝ ሬስት የሚያደርገው እዛ አካባቢ ነው። እናም ደግሞ ማርኬት ደግሞ እንደ ማግኔት ያየዋል እሱን ሌቭል። ስለዚህ አትራክት የመደረጉ ቻንስ ከፍተኛ ነው። the first one is that the second one is identify areas with a multiple touch support resistance አካባቢዎች ላይ the multiple 1 2 3 touchዎች አካባቢ ያለበት most of the time liquidity rest የሚያደርግበት ቢካዝ ማርኬት ከሱ ባውንስ እያደረገ ትሬድ እያደረገ ስለሆነ ማለት ነው። ስለዚህ እዛ አካባቢ ላይ ትሬዶች ወር ደግሞ ስቶፕ ሎሶች ሬስት አድርገው ይቀመጣሉ ብሎ ስለሚታሰብ የዛኔ ሊኩዊዲቲ ነው ተብሎ አስዩም ይደረጋል። the third one is mark out trend line liquidity mark out trend line liquidityዎችን ማርክ በምታደርጉበት ሰዓት ሬስት የሚያደርግ ሊኩዊዲቲ ይኖራል እዛ ላይ የዝ ማርኬቱ ባውንስ እያደረገ ነው የሚሄደው ከሱ አንቲል እሱ ብሬክ ከተደረገ ሊኩዊዲቲ ቴክ ነው የሚደረገው then it shifts to move the other direction። the fourth one is mark out latest swing highs and swing lows ይሄኛው ኤክስተርናል ሊኩዊዲቲ ነው previous ላይ እንዳልኳችሁ። the five mark out previous session highs and previous session lows ለምሳሌ ኒውዮርክ ላይ ካላችሁ አሁን ያለው ሴሽን you're gonna have to look the London session highs and lows or ደግሞ the Tokyo session highs and lows እሱን ማርክ አውት እያደረጋችሁ ሊኩዊዲቲ ስፖት ማድረግ ትችላላችሁ። እንዴት ነው ሊኩዊዲቲው እዛ ቦታ ወይም ደግሞ ፕራይስ ሊኩዊዲቲ ያልንበት ቦታ ላይ ሪች ካደረገ በኋላ ምን ነገሮችን ማድረግ አለብን፣ መቼ ነው ኢንተር የምናደርገው የሚለውን እናያለን። ማርኬቱ ወይ ደግሞ ፕራይሱ እዛ አካባቢ ሪች ካደረገ በኋላ ብላይንድሊ ቀጥታ አትገቡትም ቢካዝ ሪስኪ ሊሆን ይችላል። ማርኬቱ ያለው ቮሊዩም አናውቀውም። በሃይ ቮሊዩም ሊመጣ ስለሚችል ዳይሬክትሊ ሳይሆን የምንገባው we wait for a lower time frame reaction ማለት ነው። ሃይ ታይም ፍሬም ላይ እዛ ቦታ ሌቭላችን ታፕ ከተደረገ በኋላ ሎወር ታይም ፍሬምን በተመሳሳይ ሪአክሽን እንፈልጋለን። ካስታወሳችሁ እኔ ስል ሲአርቲ ላይ ምንድን ነው የምናደርገው? ሲአርቲ ሎ ቴክ ከተደረገ በኋላ ሌቭላችን ታፕ ተደርጎ ደግሞ ኪ ሌቭላችን ታፕ ከተደረገ በኋላ ምንድን ነው የምንጠብቀው? ሎወር ታይም ፍሬም እንደገና
liquidity sweep ማለት ነው። after that market structure shift then we're gonna look for our entry። ስለዛ እንደዚህም በተመሳሳይ ነው። ተርትል ስዊፕ ወይ ፌክ ብሬክአውት ወይም ደግሞ ስዊፕ ከተደረገ በኋላ ሎወር ታይም ፍሬም ላይም እንደተመሳሳይ ስዊፕ እንጠብቃለን ማለት ነው። then እሱ ስዊፕ ከተፈጠረ በኋላ ማርኬት ስትራክቸር shift ነው የምንጠብቀው ሪያክሽን የምንለው እና የተለያዩ አይነት ሪያክሽኖች አሉ። ሪያክሽን ላይክ ብሬክ ኦፍ ስትራክቸር ኢንቨርስ ፌር ቫልዩ ጋፕ ቢካዝ ሎወር ታይም ፍሬም ላይ ሊኩዲቲ ስዊፕ ሲፈጠር በአግሬሲቭ ስለሆነ ማርኬቱ ፌር ቫልዩ ጋፕ ፎርም ያደርጋል። እሱ ፌር ቫልዩ ጋፕ ኢንቨርስ ሲሆን ጉድ ሪያክሽንን ነው ኢንዲኬት የሚያደርገው። ሰከንድ ዋን አይኤፍጂ ነው። ላስት ዋን ደግሞ ኢንገልፊንግ ሜቢ ዳውንሳይድ ካንድል ኢንገልፍ ሲደረግ በአፕሳይድ ካንድል ኢንገልፍ ሲደረግ እንደሱ አይነት ፎርሜሽኖች ኢንገልፊንግ እንላቸዋለን እና ኦርደር ብሎክ ወደ ሞዴል ዋን የምንለው ሌቭል ነው እና በጣም ፒውር ኢንትሪ የሚሰጥ ሌቭል ነው። እነዚህ ነገሮች ፎርም ማድረግ ያለባቸው ሊኩዲቲ ስዊፕ ኦከር ካደረገ በኋላ ነው ማለት ነው። አይ ቲንክ ክሊር ነው። ታይም ቱ ሲ ፕራክቲካሊ ሌትስ ጎ። ኦኬ ሌት ሚ ጊቭ ዩ አን ኤግዛምፕል። ጎልድ ላይ ነው ያለሁት ዴይሊ ታይም ፍሬም ዘን ይሄኛው ዴይስ ቢፎር ኦከር ያደረገውን ትሬድ ነው የማሳያችሁ። ስለዚህ አሁን ዴይሊ ታይም ፍሬም ላይ ምን አይነት ሌቭሎች አሉኝ? አንድ ፌር ቫልዩ ጋፕ አለኝ፣ ሁለት ደግሞ ኤስኤንአር ሌቭል አለኝ። ስለዚህ ማርኬቱ ምን አይነት ሙቭመንት ነው የያዘው የሚለውን እናያለን አንድ ላይ እዚህ ላይ። እሺ ደን እዚህኛው ላይ ሪጀክት አድርጎ ከዘጋ በኋላ ማርኬት ኢንተርናል ሬንጁን ጨርሷል ማለት ነው። ስለዚህ ወደ ቀጣይ ወደ ነው የሚሄደው ወደ ኤክስተርናል ነው። ስለዚህ ታርጌት የሚያደርጋት ኔክስት ማርኬቱ እችኛዋን ሌቭል ነው ብለን ነው አሲዩም የምናደርገው። ስለዚህ አንድ ታይም ፍሬም 4 አወር ላይ ድሮፕ አድርገን እንመለከታለን። ስለዚህ 4 አወር ላይ ድሮፕ አድርገን በምንመለከትበት ጊዜ ሪጀክሽን አለ አይደለ? ፕላስ አንድ ታይም ፍሬም ድሮፕ አድርገን ስንመለከት ደግሞ ሲአርቲ አለ። ስለዚህ ይሄኛውን ምንድነው የምናደርገው? we mark the CRT high and the CRT low ማርክ አውት አድርገን እንጠብቃለን። በዚህ መልክ ማርክ አውት ካደረግን በኋላ 15 ታይም ፍሬም ላይ ሄደን ኢንትሪ ነው የምንፈልገው። ስለዚህ ለኛ የሚሆን ፕሪዮር ኢንትሪ ነው የምንፈልገው። ልክ አይታችሁት ከሆነ ስዊፕ ከተደረገ በኋላ ሪጀክት አድርጋ ክሎዝ ያደረገችዋል ሌቭል፣ እቺ ሌቭል ክሊር የሆነ ማርኬት ስትራክቸር ስለሚሰጠን 5 ሚኒት ድሮፕ አድርገን እንመለከታለን። ታይም ፍሬም በደንብ ድሮፕ ማድረግ ካለባችሁ ግድ ነው። ፒዮር ኢንትሪ ለመፈለግ ድሮፕ ማድረግ ግዴታ ነው። ስለዚህ እዚህ ጋር እንደምታዩት አንድ ምን አለን? ስትራክቸር ሺፍት አለን። ደን ደግሞ ተርትል ስዊፕ አለው፣ ደግሞ ሊኩዲቲ ስዊፕ አለን። ደን ማርኬቱ ከዚህ በኋላ ምንድን ነው የሚያደርገው የሚለውን ለማየት ምድረ ማድረገው ሜዥር ነው የማደርገው። ማርኬቱን ምን አይነት ሙቭመንት ይሰጠኛል የሚለውን ለማየት ሜዥር ነው የማደርገው። ስለዚህ አይታችሁት ከሆነ እዚህ ጋር ማርኬቱ መጣ። ሌተስት ሃይ ይሄ ነው። ማርኬት ስትራክቸር ሲሰጠኝ ምንድን ነው እዚህ ጋር ኦከር ያደረገው? አንደኛ ሲኤስዲ አለኝ፣ ሁለተኛ ደግሞ ፌር ቫልዩ ጋፕ አለኝ ማለት ነው። ስለዚህ ይሄኛውን ኢንትሪ እጠቀመዋለሁ። ማርኬቱ እዚህ ጋር ሲመጣ ኢንትሪያችን እዚህ ጋር ነው የሚሆነው። ስቶፕ ሎሳችን እዚች ላይ ዝቅ አድርገን ዘን ያው ስቶፕ ሎስ ያው ቤዚካሊ ከዚህኛው ሎው ላይ ማድረግም ትችላላችሁ። ደን ታርጌት የምታደርጉት ይሄኛው ዴይሊ ላይ ያወጣ ነው ሌቭል ነው የሚሆነው ማለት ነው። በዚህ መልክ የባዩን ሴታፕ ቴክ ማድረግ እንችላለን። ሶ እዚህ ጋር ያየነው ምንድነው? ሃየር ታይም ፍሬም ላይ ሌቭል አወጣን። ደን ሎወር ታይም ፍሬም ላይ ሊኩዲቲ ቴክ ሲደረግ አየን። አይታችሁ ከሆነ እዚህ ጋርም ሊኩዲቲውን ቴክ አድርጎልናል። የዛኔ ነው ሪል ሙቭመንት የጀመረው። እዚህኛው ጋር ግን እርሊ ብንገባ ኖሮ ማርኬት አውቶማቲካሊ ያስወጣናል ማለት ነው፣ ሊኩዲቲ ስላልወሰደ። ዳይሬክሽኑ ወደዛ ነበር የሚሆነው። ላይክ ዲስ ኢንትሪያችን እዚህ ጋር ቢሆን ኖሮ ማርኬት ካስወጣን በኋላ ፉል ቲፒ ሂት ያደርጋል። ስለዚህ ፕሮፐርሊ ሊኩዲቲን አይደንቲፋይ ማድረግ ለዚህ ነው የሚጠቅመን ማለት ነው። ደሴም ደግሞ የቤሪሽ ሴታፕ ላይ ደግሞ አይታችሁ ከሆነ ዴይሊ ላይ ቴክ አውት አደረገን። እነዚህን ኢኳል ሃዮች ቴክን አውት ካደረገ በኋላ አግሬሲቭሊ መጥቶ ምንድን የሰጠን? ሺፍትን የሰጠን ማለት ነው። ስለዚህ አግሬሲቭሊ መጥቶ ይሄኛውን ሺፍት ስንመለከተው we have the turtle soup around here turtle soup አለን እዚህ ጋር then structure shiftን እዛው ላይም ክሬት አድርጎልናል ማለት። ስለዚህ ለኢንትሪ አይዘር እዚህ ጋር ያለውን ፌር ቫልዩ ጋፕ ኦር ደግሞ ኦርደር ብሎክ መጠቀም እንችላለን ማለት ነው። ኢንትሪያችን በተመሳሳይ ይሄ ጋር ነው የሚሆነው። እዚህ ጋር ይሆናል። ስቶፕ ሎሳችንን እዚህኛው ሎው ላይ እናደርጋለን። then ታርጌት የምናደርገው
ሴል ሳይድ ሊኩዲቲ ወር ደግሞ ሌቭሎቻቸው ወይ ደግሞ ኪ ሌቭላችን ጋር ያለው ቦታ ላይ ነው ታርጌት የምናደርገው። ስለዚህ ይሄን ማርኬት እስከዚህኛው ሌቭል ድረስ ታርጌት የማድረግ ቻንስ አለን ማለት ነው። በዚህ ዌይ ቴክ እናደርጋለን ሊኩዲቲ ኮንሰፕትን አይደንቲፋይ ካደረገኝ። እናም ኤቭሪ ታይም ደግሞ እንደምላችሁ ሌቭላችን ላይ ሲአርቲ ኦከር ያደርጋል ወይ ደግሞ ተርትል ሱፕ ኦከር ያደርጋል ማለት ነው። በዚህ ቪዲዮ በደንብ የሊኩዲቲን ኢምፖርታንት አኳየር እንዳደረጋችሁም አልጠራጠር እና ሞስት ትሬደሮች ትሬድ ላይ ሉዝ የሚያደርጉት ሊኩዲቲ ቴክ ከመደረጉ በፊት አውቶማቲካሊ ኢሞሽናል ሆኖ ቴክ ስለሚያደርጉት ነው። እና ምንድነው የምላችሁ ኢሞሽናል ሳትሆኑ ፔሸንስሊ ሊኩዲቲ ቴክ ከተደረገ በኋላ ያሳያችሁን ፕሮግረስ ተጠቅማችሁ ትሬዳችሁን ፒውር እና ክሊር ማድረግ ትችላላችሁ ማለት ነው። ስለዚህ የዛሬው ቪዲዮ ሄልፕፉል ከሆነ እንደተለመደው ላይክ እና ሼር ማድረጋችሁን እንዳትረሱ። እናም የኛ ሶሻል ሚዲያ ላይ ደግሞ ኮኔክት ካላደረጋችሁ በምታዩት መሰረት ከኛ ጋር ኮኔክት ማድረግ ትችላላችሁ። until next time, trade smart, stay disciplined, and I will see you the next one. Let's go guys.